ሰው ላይ የምታደርገው እያንዳንዱ ነገር ማስመሰል ይሁን፣ መዋሸት ይሁን፣ መስረቅ ይሁን፣ ሰው መርፋት ይሁን፣ ኢቭን የማታገቡትን ሰው ነፍስ በጢባ ጢቤ ሰውየው መጫወት ሊሆን ይችላል። ሴትም ከሆንሽ ወንድም ከሆን እመነኝ፣ አንተን ደግሞ የሆነ ሰው ጢባ ጢቤ ይጫወትብሃል። አንቺንም እንደዛው የሆነ ሰው ይዛችሁ 2 3 4 ሰው የምትወዱ ሰዎች እመኑኝ፣ እነዛ ሰዎች ወይም ሌላ ሰው እንደዛ እያደረገባቸው ነው። የምታደርጉት ነገር በብርሃን ፍጥነት ተመልሶ ወደ እናንተ ስለሚመጣ በተቻላችሁ መጠን የምታወጡትን ነገር ተጠንቀቁ። ወደ ውስጥ የገባ ነገር ተመልሶ ከውስጥ የሚወጣ ነገር፣ የዘራኸውን ነገር መልሰህ ታጭዳለህ፣ የሰጠኸውን ነገር መልሰህ ትቀበላል። እንደዛ ከሆነ ህይወትን እያጠራ ትሄዳል። ምን ካደረክ? የምታወጣውን ነገር ከተጠነቀቅ። የምታወጣውን ነገር የማትጠነቀቅ ከሆነ ግን እመነኝ፣ በቃ ትዘራለህ፣ መልሰህ ታጭዳለህ። ትዘራለህ፣ መልሰህ ታጭዳለህ። ትሰድባለህ፣ ትንቃታለህ። ቤት ቢሮ ደግሞ ሄደህ ተንቀህ ትኖራለህ። ባለቤትሽን ትሰድቢያለሽ፣ ትንቂያለሽ፣ ደግሞ ተንቀሽ ትኖሪያለሽ በሌላው። ስለዚህ እኔ ይሄን አልፈልግም፣ ሰላም የሆነ ትዳር፣ ሰላም የሆነ ቤት፣ ሰላም የሆነ ህይወት እፈልጋለሁ የምትሉ ካላችሁ፣ ጥርት ያለ ህይወት መኖር ከፈለጋችሁ ተጠንቀቁ። በተቻላችሁ መጠን የምትሰጡት ነገር እናንተ መልሳችሁ የምትቀበሉ ነገር ስለሆነ ለራሳችሁ ስትሉ ነው እንጂ የምታስተካክሉት ለሚስት ስትል ወይ ደግሞ ለባለቤትሽ ስትይ አይደለም። ባለቤትሽን የምታከብሪው፣ ፍቅር የምትሰጪው፣ የምታዳምጪው፣ የምትንከባከቢው ለሱ ብለሽ አይደለም፣ ለራስሽ ብለሽ ነው። የሰጠሽው ነገር በብርሃን ፍጥነት ተመልሶ ወደ አንቺ ይመጣል። የዘራሽውን ነገር መልሰሽ ታገኛለሽ። የሰጠሽውን ነገር መልሰሽ ትቀበያለሽ። ስለዚህ በተቻለና በተቻለ መጠን የዘሩትን መልሶ ማጨድ ስላለ በብርሃን ፍጥነት ደግሞ ያደረግነው ነገር መልሶ ስለሚደረግልን በጣም ሲበዛ በተጠንቀቅ። ይሄ በጣም የብዙ ሰዎችን ህይወት ያበላሸ፣ የብዙ ሰዎችን ነገር ያስተካከለ ነው። ባለቤትን ከቤት ስመ ስትወጣ፣ መጥፎም ትሁን ጥሩም ትሁን ይቅር በይኝ ብለህ ባለቤትን ስመ ስትወጣ